አንዳንዱ ከሀብታም ጋር አሸሸ ገዳሜ ስላለ ሀብታም የሆነ ይመስለዋል። ምን አጠፋው እንደው መኪና ቢኖረኝ አሁን ሰልፍ ከምቆም ውሃ ከሚረጭብኝ ትላለ። አትቅበጣለኝ መልሰው ደፋር። የምትፈልገውን ነገር ፈጣሪ ቢፈልግልህና አንተ የምትፈልገውን ነገር ሁሌ ይገጥማል ወይ ይለያያል። በቃ ሲዘንብም ጠራራ ፀሐይም ሲሆን መኪና ፈልጋለሁ ወደዛ የሚወስደኝ መንገድ ጌታዬ ይመራኝ። ፈጣሪ አይሳሳትም። ይሄ ነው በትክክል ከጠየቅከው። ሳያጠፋ አጥፍታል ተብሎ ለሞት የሚፈለግ ሰው ጸሎቱ ቅርብ ነው። ለምንድነው? ምርጫ የለውማ። እኔ ዘመድ የለኝም ይላል። በዘመድ ዓለም ላይ ያሳካ ሰው ስንት ሰው ነው? ዝም ብለህ እዛ ሙዚቃ እየሰማ እዚህ ጋር ምናምን እያልክ የሆነ ነገር እያልክ ሌላ ሀሳቦችን በትነህ አይደለም። ቦሌ መድኃኒዓለም ጸሎት አድርገው ያገኝና ከዛ እዚህ ቦሌ ክለብ ነው የሚያጠፋው። ተመስገን እንኳን አይለመቱ ባላንሱን ዜሮ አረገው። እዛ አይፎን 17 ገዛልሃለሁ በዚህ ቀን ከሌሊቱ 9 ሰዓት ጠብቀኝ ስል ከሌሊቱ 5 ሰዓት ጀምሮ ቁጭ ብለህ ትጠብቀኛለህ። ጸሎት ይሰራል በደንብ ይሰራል። የሚያሳዝነው ግን ስንቸግር ብቻ ነው ጸሎት የምናደርገው። ኤግዛክት። በጣም በምድር ላይ ከሚያስደስተኝ ነገር አንዱ እንቅልፍ ነው። ሐሙስ ተኝቼ ሰኞ ልነሳ እችላለሁ። ስልክን ሳይ ስክሪን ሴቨር የምትፈልገው ቤት መኪና አንድ ሌላ ምን ነበር ስቱዲዮ አየውና ቪዥን ቦርድ ነው ስለ አብዛኞቹን አሳክቻቸዋለሁ ሌሎችም ደግሞ መጠበቃቸዋሉ ብለሃል። እና ሰው እንዴት ነው እንደዚህ ነው ላይፍ የምትኖረው? ትጽፋለ፣ ቪዥን ቦርድ አለ፣ ማኒፌስት ታደርጋለ። ያ ሁሉም ሰው እኮ ያደርጋል። የማያረግ ሰው እኮ ምድር ላይ የለም። ሲጠቀምበት አጠቃቀሙን ስለማያውቅ ነው። ልክ እንዴት መሰለ፣ ዝናብ ሲዘንብ መኪና ከሌለ ፈጣሪን ታማርራል። ጌታዬን ምን አጠፋው እንደው መኪና ቢኖረኝ አሁን ሰልፍ ከምቆም ውሃ ከሚረጭብኝ ትላለ። ዝናቡ ሲያቆም ወይም ሲያባራ ያንተም እምነት ያንተም ሐሳብ እዛው ይቀራል። እንደሱ አይደለም እምነት። በቃ ሲዘንብም ጠራራ ፀሐይም ሲሆን መኪና ፈልጋለሁ ወደዛ የሚወስደኝ መንገድ ጌታዬ ይመራኝ፣ ያ ረቢ ይመራኝ። ከዛ ይመራሃል። ለከረባት ጭምር ጸሎት አደርጋለሁ። አዎ እኔ ለምፈልግ ለማንኛውም ነገር በህይወቴ ውስጥ ያ አላህ በቃ። ምክንያቱም እንዴት መሰለ አንድ ነገር አለ። የምትፈልገውን ነገር ፈጣሪ ቢፈልግልህና አንተ የምትፈልገውን ነገር ሁሌ ይገጥማል ወይ ይለያያል። ምን ማለት ነው? ለምሳሌ አንተ ጸሎትህን ያካሄድከው ለከረባት ይሆንና ከነ ሙሉ ልብሱ ይሰጣል። ፈጣሪ አይሳሳትም። ይሄ ነው በትክክል ከጠየቅከው። መጠየቅ ማለት ግን ጆሮህ ተደፍኖ ነው። ዝም ብለህ እዛ ሙዚቃ እየሰማ እዚህ ጋር ምናምን እያልክ የሆነ ነገር እያልክ ሌላ ሀሳቦችን በትነህ አይደለም። ሀሳብህን ሰብሰብ አድርገህ ያ ረቢ። የድሃ ጸሎት እኮ ቶሎ የሚሳካው ለምንድን ነው? ድሃ ስልህ የቸገረው ሰው፣ በደንብ የተጎዳ ሰው፣ ወይንም ሳያጠፋ አጥፍታል ተብሎ ለሞት የሚፈለግ ሰው ጸሎቱ ቅርብ ነው። ለምንድነው? ምርጫ የለውማ። ከልመና ፈጣሪውን ከመለመን ውጪ ምንም ምርጫ የለውም። ያሳካዋል። ካሳካው በኋላ ነው የሚረሳው። ይተነፍሳል። እኔ ብዙ ጊዜ እለዋለሁ ቦሌ መድኃኒዓለም ጸሎት አድርገው ያገኝና ከዛ እዚህ ቦሌ ክለብ ነው የሚያጠፋው። ተመስገን እንኳን አይለመቱ ባላንሱን ዜሮ አረገው። እዛ ጸሎት ይሰራል በደንብ ይሰራል። የሚያሳዝነው ግን ስንቸግር ብቻ ነው ጸሎት የምናደርገው። ነገሩ ይሄ ከኋላ መጥቶ ሊጨፈልቀን ሲል እችን አምላክ እንልና ከውስጣችን ጸሎት እናደርጋለን። አማራጭ ስናጣ ማለት ነው። which is ግን በደህናውም ጊዜ ጸሎት ማድረግ ይቻላል። በትክክል። ለምሳሌ አሁን ይሄንን በእናቶች ብገልጸው ማለት ነው። መጀመሪያ ትዝናናለች፣ ታገባለች፣ እንጆይ ታረጋለች። ከዛ በኋላ ታረግዛለች። ወይ ያቅለሸልሻታል፣ ምን ይላል፣ ትነጫነጫለች፣ ጸባዩዋ ይቀየራል። ፋይናሊ ግን እውነተኛ ጸሎት የሚመጣው ምጥ ዋጋ ነው። ቅብጠት የለም፣ ፎቶ መነሳት የለም፣ ቤቢ ሻወር የለም። ሪያሊቲ ነው። እኖር ይሁን በሰላም ትገላግለኝ ይሁን እንኳን በሰላም ገላገለች ነው ምትላት። ባልየው ጢባሩ የለም፣ አይመቸኝም፣ ስራ ላይ በቃ የለም፣ ተይዟል። በዛ ሰዓት ጌታዬ በቃ ሚስቴና ልጄን በሰላም ልክ ልጁ ብሎ ሲወጣ ኤቭሪቲንግ ካልም ይሆናል። ህይወት እውነቱ እኮ ምድር ላይ አለ። እያንዳንዷ የዛሬዋ ፀሐይ ታስተምረናለች። መማርን ስለማንፈልግ ነው። መደበቅን ስራ አድርገን ነው ምንኖረው። አንዳንዱ ከሀብታም ጋር አሸሸ ገዳሜ ስላለ ሀብታም የሆነ ይመስለዋል። ጊዜው ካለፈ በኋላ ይነቃል። አንዳንድ ሰው ከጎበዝ ጋር ስለሄደ ጎበዝ የሆነና ሳያጠና ወር ሳይሰራ ይመስለዋል። ነው ፀሐይ ለሁላችንም እኩል ናት። ማድረግ ያለብህን ነገር በትክክል ስታቀው ምንም ችግር የለው። የኔና ያንተ አያት እዚህ ቦሌ መድኃኒዓለም አይደለም የተወለዱት። ዛሬ ግን እኛ እዚህ ጋር ነን። ርስታችን አይደለም ማሰብ። ሰዎች እንደዚህ ነው ማሰብ ያለባቸው። አንዳንድ ጊዜ ምን ይገጥመኛል፣ ትሬኒንግ ሰጥ ወይ ከጓደኞች ጋር ሳወራ እኔ ዘመድ የለኝም ይላል። በዘመድ ዓለም ላይ ያሳካ ሰው ስንት ሰው ነው? ብዙ መጽሐፍ አንብበሃል። ለብቻ ነው የሚነሱት። ኖ በዘመድ ጥሩ ሀብታም ዘመድ ካለ የሆነ ቦታ ወስዶ ሊጋብዝ ምናምን ይችላል። ህይወትን ግን አይለውጠው። በምንም ተአምር አይለውጠው።
የታገሉ ሰዎች የሚፈልጉትን የሚያውቁ ሰዎች ሁልጊዜ ህይወትን ይለውጣሉ። ጸሎት አይሰማም ለሚሉ ሰዎች ምን የጸሎት ትርጉም ያልገባው ሰው ጸሎት ምንድነው ትርጉሙ? ማመን ምንድነው? መደፈን ምንድነው? መደፈን ማለት ምንም ነገር ማትሰማ ትንፋሽህም ሰውነትህም ሁሉ ነገርህም እሱ ሲፈቅድልህ ብቻ ነው የምትኖረው። ኖ ሪሞት ቆጣሪ የለህም። ስለዚህ ብዙ ጊዜ ሰዎች ጸሎት ያደርጋሉ ግን በሚያዩት ችግር ይገደባሉ ወይም በሚሰሙት ነገር ይገደባሉ እንጂ የለመኑት ያልመጣውን ነገር እንደሆነ አድርገው በውስጣቸው አንግሰው በዛ አያምኑም እና ሁኔታው እንዲመራቸው ያደርጋሉ። ሰውን አምነህ ለምን ፈጣሪን አታምነህ? እዚህ ጋር ነው የጸሎት ክፍተት ያለው። እኔ የሃይማኖት አባት አይደለሁም፣ እስከ ገባኝ ነው ማውራው። በእኔ እንደ ኡስታዝም አትውሰዱት። እኔ ግን በገባኝ አንድ እውነት ልንገርህ። ቃል ገባልሃለሁ፣ ታምነኛለህ። ፈጣሪ ለሰው ልጅ ሁሉ ቃል ገብቷል። ለምን አታምንም ታዲያ? አይፎን 17 ገዛልሃለሁ በዚህ ቀን ከሌሊቱ 9 ሰዓት ጠብቀኝ ስል ከሌሊቱ 5 ሰዓት ጀምሮ ቁጭ ብለህ ትጠብቀኛለህ። ማምጣቴን ግን እርግጠኛ የሚሆነው ፈጣሪ ብቻ ነው። አየህ? ስለዚህ ለፈጣሪ ስትነግረው ማወላዳቱን ትተህ እውነተኛውን ነገር ለምን አትነግረውም? በቃ የለህም አይደል? የለህማ እመና። ሰማይ ምድር የፈጠረው አለ አይደል? ለምን አታምንም? አንዳንድ ጊዜ እንዴት መሰለህ፣ ብዙም ፍልስፍና እንዳይመስል የማትወደው ሰው ውስጥ በረከትህ ይኖራል። የማትወደው ሰው ውስጥ ወይም አይመቸኝም ባልከው ውስጥ ሊረዳህ የሚመጣ ሰው አለ። ስለዚህ ህሊናህን ክፍት አድርግ። በረከትህ በዛ በኩል ሊመጣ ይችላል። ንጹህ መሆን ለምሳሌ እኔ ማኔ እንደዚህ ነው ኖ እኔ ጋር ነው ችግሩ ያለው። አብዛኛው ሰው ምንድን ነው የሚያደርገው? ወደ ሰዎች መጠቆም። መቼም ትምህርት ቤት ተምረን ያለፍነው ሁላችንም እና ስደፍነው እኮ እኔ ድሮም እኮ ይሄ ትምህርት ይመቸኛል እኮ ቀላል ነው፣ አስተማሪው ራሱ ደስ ሲል ትላለህ። 4 ከ10 ስታመጣስ ቆሌው ራሱ ሲደብር ደግሞ ማስተማር የማይችል አስተማሪ። ስትደፍን አንተ፣ ስትሳሳት አስተማሪው። ይሄ ነው እኮ የህይወት። አሁን እያንዳንዱ ነገር ላይ አብዛኞቻችን እኮ ወደ ሰው ነው የምንጠቆመው። ስለዚህ ሁልጊዜ ሜትሮሎጂን አይደለም መከተል ያለብህ፣ ልብህን ነው ውስጥ። ሶ ላይክ አንተ ምን የሚገርም ነገር አሳክታል እንደዚህ ባለ በእምነት ምን አሳክታል? አይ ቢሊቭ እኔ ሙሉ ህይወቴን በዚህ ነው የምመራው። ሙሉ ህይወቴን ምንም ነገር ይችን ማይክ እንኳን ካለ እምነት አላገኘሁም በምንም ታምር። ሰው ግን ምን ያስደነገጠ ነገር ምን አሳክታል? አንድ ባንክ መስራች ነኝና ባንክ መስርተን ራሚስ ባንክን መስርተን መስራች ነን፣ ግሩፕ ነን። እንደዚህ ሰብሳቢው ወንድሜ ጓደኛ አብዱ ጀዋድ ነው። እንደዚህ ቁጭ ብለን የአባቶቻችን ጓደኞች ናቸው ባንኩን የመሰረቱት። ገፉና እኛ ጋር ሲደርስ አሁን ተራው የእናንተ ነውና አሻግሩት ተባልን። አልሐምዱሊላህ ፈጣሪም ረዳን፣ ባንኩ ተመሰረተ። ግን መሀል ላይ የገጠመንን ማለት ነው እንደዚህ ቁጭ ብለን ምን ይላል እሱ የመጀመሪያ ማለ ወላሂ እንደዚህ እናሳካለን አለ። እኔ እርግጠኛ ነኝ አልጠራጠርም አልኩት። ሄድን ማሳካቱ ጋር ብዙ ውጣ ውረድ ነበረ። መጨረሻ ላይ የምስረታው ቀን ላይ ደረስንና የምንፈልገው ደረጃ አሟልተን ኮት ለማምረጥ ሙሉ ልብስ ለማምረጥ አሁን አዘጋጅተናል፣ ጨርሰናል። ሼርሆልደሮች ልንጠራ ነው፣ ልናስፈርም ነው። ውልና ማስረጃ አለ፣ ናሽናል ባንክ አለ፣ ብዙ ሺህ ሰዎች አሉ መጥተው የሚፈርሙ ማለት ነው። ያንን ቀን እስቲ ጥሩ ኮት እንግዛ አልኩት። ተነስተን ስንሄድ የሆነ ቤት ወሰድኩት። አሁን እሱ በህይወት ነው ያለው። ልክ ስንወስድ አስበው የዛሬ 5 ዓመት በፊት ልክ ቡቲኩ ውስጥ ገብተን ኮቱን ሸሚዙን ስንል ያኔ ማለት ነው ከፍተኛ የኮት ዋጋ ማለት አንድ ኮት የሚሸጠው ውዱ የተባለው 20 ነው። 20 ሺህ ያኔ ልክ ሳነሳው ኮት 50 ሺህ ብር፣ ሸሚዝ 5 ሺህ ብር ሲል አትቅበጣለኝ መልሰው ደፋር። ኦኬ አልተቃወምኩትም። ፍላጎቴን ግን አንዳንድ ጊዜ ንግግር ብቻ አይደለም፣ ጌታዬ ይሄንን ኮት ፈልጌዋለሁ በልቤ ነው ያልኩት። መለስ ነው ሄድን። ከዛ በኋላ በለበስኩት ኮት መድረኩንም መራ ነው፣ ምርጫውንም አካሄድ ነው፣ ኤቭሪቲንግ ጨረስን። አንድ በጣም የምወደውና የማከብረው የአባቴ ጓደኛ ትልቅ ሰው ማለት ነው። አሁንም አዴሮ ነው የምንለው እዛ። አዴሮ ማለት ድሬዳዋ አካባቢ ኤቭሪባዲ የአባቴ ጓደኛ ሁሉ አጎት ነው። የእናትህ አክስት ናት። ይሄ በስም በምናምን መጠራት የለም። በቃ የሁሉ ሰው የደም አጎትነት ያህል ነው እነሱ የሚቀርቡ። ሽልማት አለኝና ልሸለም ነውና ከፍተኛ ግብር ከፋይ ነኝና ቆንጆ ኮት የሚሸጥበት ቦታ አንተ ነው የምታውቀውና ዘናጭ አንተ አይደለም ብሎ ይዞኝ ሄደ። የት ወሰድኩት? ራሱ ኮት ቤት። እዛ ኮት ቤት ለኔ አይደለም ለሱ። ከዛስ
ተለካ፣ ለሳቸው ጠፋ። እናንተም ውሰዱ እንጂ ያለ ቀጥታ ምንም አላረኩም፣ አልተለካው። በቃ ጠይቄዋለሁ። አላህን መጠይቀው አንዳንዴ አይወራም እንጂ ብዙ ነገር በህይወቴ ውስጥ እኔ አላህን ለምኜ ያጣሁት ነገር የእውነት ልንገራቸው አይደለም የለም። ለጫማ ዱዓ አደርጋለሁ፣ ለከረባት አላጣሁትም። ይኸው ያለው ተመስገን። አንዳንድ ጊዜ እንትን የተለየ ባሪያ ሆኜ አይደለም። ህይወት ግን በትክክል ስትገባ የምትፈልገው ነገር ላይ ፎከስ አርክ። ጸሎት ፎከስ ነው በነገራችን ላይ ኖ እና ገርል ፍሬንድህን እያሰብክ መርካቶ እያሰብክ የጠፋብህን ዕቃ እያሰብክ ከፈጣሪ ጋር ልታወራ ኧረ ፖሊስ ቆም ሲልህ እኮ ቀጥ ብለህ ነው የምትቆመው። ፈርተህ ሰማይ ፍድር ለፈጠረው ለምን ቀጥ ብለህ አትቆምም? በቃ ተቸግረሃል አይደል? ለዚህ እኮ ነው የተቸገሩ ሰዎች። ለምሳሌ ቴክት ብዙ ኢትዮጵያኖች ውጭ ሀገር ስትሄድ አናግራቸው ለግድያ ሲፈለጉ ነው አንዴ ያፓ አንዴ ምን በቃ እንዴት እንደወጣ አያውቅም። በእግሩ የወጣ ምን የመጣ አሜሪካ ነው። ከዛ በኋላ መጥቶ ካለፈ በኋላ ነው ያው መዘባነኑ ምኑም ከዛ በኋላ እኮ ነው። እውነት አንዳንድ ጊዜ ትመራለች። ግን ትልቅ ነገር አወራ። ጸሎት ፎከስ ነው። አብሶሉትሊ አንድ ጊዜ ንጉሥ አፄ ቴዎድሮስ በጣም በነበሩ ሰዓት እንግዲህ በጣም ቆራጥ ቪዥነሪ ሊደር ናቸው እንደምታውቀው ማለት ነው። እና በጣም ከጊዜያቸው ቀድሞ የተፈጠሩ ሰው ናቸውና እና ካህናቱን አዩና እናንተ ካህናት እናንተ ምን ፈራችሁ እኮ በጣም አተኩራችሁ አምላክን ማውራት ስለምትችሉ ነው። የዘንድሮ ካህናት ግን ይሄ ፎከስ ይሄ ትኩረት የላችሁ። እዚህም እዛም ስትሉ ይታያል። ከእናንተ መካከል ማን ነው አተኩሮ አቡነ ዘበሰማያት ወይም አባታችን ወይም ብቻ ሌላ ነገር ሳያስብ ላለ ሰው ፈረሴን እሰጠዋለሁ ይላሉ። አንደኛ ወጣት ካህን ፈጥኖ ይኸው እኔ ጃኑ እስቲ በላል አቡነ ዘበሰማያት አስቆሙትና ማን ላይ ሌላ ነገር አላሰብክም? አስቤያለሁ ፈረሷን ከነኮሮቻው ነው ካለኮሮቻው ነው የሚሰጡኝ ብዬ ይህ ሲላይክ አእምሯችን በብዙ ነገር ይሞላል። ህይወት የትኩረት ጉዳይ ነው። እንዴት ነው ግን የምታተኩረው አንተ? በተለይ ሌላውን ኮተቱን ተው። ፈጣሪ ጋር እያወራን ቅዳሴ ውስጥ ሆነን ወይም ስግደት ውስጥ ሆነ አእምሮ ብዙ ቦታ ይሄዳል። አንዳንዶቹ ሀሳቦች ደግሞ የኃጢአት ናቸው። ፈጣሪ ፊት ቆመ ስለ ኃጢአት የሆነ ሀሳብ ይወረወርብሃል። እንዴት ነው ያን የምናተኩረው? ብዙ ጊዜ እንትን አለ። ለምሳሌ ግራቲቲዩድ ብሎ አሁን በፈረንጅ ብዙ ይጻፋል። አፊርሜሽን እና ይሄ ማመስገኑ ላይ ማለት ነው። በእስልምና አንዲት ነገር አለች። ጠዋትና ማታህን ለሌላ ሰው አሰጥ። ጠዋት መጀመሪያ ስትነሳው በጸሎት ነው የምትጀምረው። አዝካሩ ሰባህ ወልመሳ በቃ ቀንህን የዋልክበትን ጠዋት መጀመሪያ የምትነሳው። በሃይማኖት ውስጥ አንድ ነገር አለ። ከእንቅልፍ ስትነሳ የመጀመሪያ የምትነሳው የሌሊት ስግደቱን ለእምነት መጣበታለሁ እሱን መቼ ነው ለሚለው ማለት ነው። ጠዋት ስትነሳ የመጀመሪያ የምታደርገው ፈጣሪ ማናገር ነው። ወይም ስልክህን ብድግ አድርገህ ማድረግ አይደለም። እዛ ጋ ነው የሚጀምርህ ማለት ነው ቀንህ። ጠዋቱ የተበላ ሰው ቀኑ ሙሉ ይበላል። ጠዋት 10 ሰዓት ተኩል 11 ተኩል ላይ ስትነሳ ለሰላት ነው የምትነሳው። አሁን ምርጫው እዚህ ጋር ነው። ስትነሳ ቲክቶክ አይተህ መሄድና የማይሆን ነገር አምሮህን ይዘህ መሄድና ቀጥታ ወደ ፈጣሪ መሄድ። ማታም ልትተኛ ስትል ከመተኛታችሁ በፊት በሰላም ያዋልከኝ ፈጣሪ በሰላም አሳድረኝ። አሁን ይሄ በተለምዶ የሚባል ይመስላል። ሩል ናቸው እነዚህ ነገሮች። ከመሄድህ በፊት ማለት ነው። በሰላም አሳድረኝ መነሳትህን አታቅም። ከእንቅልፍ መነሳትህን አታቅም። ስለዚህ ይሄንን ትላለህ። ከዛ ውጭ ግን አትኩሮት የሚያመጣልህ እኔ ብዙ ጊዜ ሁሌ አይመጣልኝም። ቢኮዝ አም ሂውመን ሁሌ አይመጣልኝም። ሲቸግረኝ ግን ምንም ጆሮ አይሰማው። የሆነ ፕሮጀክት ወጥሮ ይዛል። አብረሃቸው መሰራ ሰዎች አይረዱልህም። ምትሄድበት መስሪያ ቤት ራሱ አይገባው። ቆም ብለህ ፈጣሪ ሆይ ይሄን ነገር መራኝ። ግራ የገባኝ ነገር እንደዛ የተመራውትና ያገኘሁት። ሁለተኛ ደግሞ ሲመራ በተለያየ ሰዎች ይነግሩሃል። የቴክ ካምፓኒ አለኝ፣ የቴክኖሎጂ ካምፓኒ ከተለያየ ድርጅቶች ሚኒስቴር መስሪያ ቤት ከብዙ ሰዎች ጋር መሰራበት ማለት ነው። ወጣቱን አሰለጥናለሁ። ትልቁ ስራ የወጣት ማሰልጠን ስለሆነ ማለት ነው። አሁን ምንድን ነው ወጣቱን በቴክኖሎጂ ሳሰለጥን የሚያበድር ድርጅት ተገኘ። ብሩን ግን እንዴት ነው የምትመልሰው የሚለው ነገር ለእኔም በቃ ሊታየኝ አልቻለም። እውቀቱ አላቸው፣ አቅሙ አላቸው መላቸውን ጥሩ ወዳጆች አሉ። በደንብ ብሪሊየንት ሆኑ ይነግሩኛል። እንዲህ አርግ ግን መሬት ሊይዝልኝ አልቻለም። በቃ ትልቁን ጊዜ እስትግፋር ይባላል። በቃ ከፈጣሪ ጋር ንግግር ትጀምራለህ። ግራ ገብቶኝ አንዳንድ ጊዜ በማ በኩል ፈጣሪ እንደሚፈታልህ አታውቅም። ይሄን ነገር ፕሮጀክቶቹ መጥተዋል፣ ልንሰራቸው ነው፣ ግን እንዴት እንደምናመጣ አላገኘውም ስል ከሰራተኞቹ ውስጥ አፊሌትድ ላይ ያለው ማኔጀሬ እንዴ ቦስ
እቺ እኮ በጣም ቀላል ናት አለ። ሉክ እኔ እንግዲህ ወራቶች ነው በዚህ ነገር አናቴ ሲዞር የነበረው። እንዴ እቺን ቀላል ናት እኮ እኛ የምናሰለጥናቸው ልጆች በእኛ ብቻ የተጀመረ አይደለም። አፊሊየትድ ማርኬቲንግ እና ጉግል አድስ በትራፊክ የሚሰራና ስልጣኑን በትክክል ከሰጠናቸው ለአገር ዶላር ያስገባሉ፣ ለራሳቸው ስራ ይፈጥራሉ። ሲገቡ ግን ብሩን ቆርጠን የተበደሩትን መመለስ እንችላለን አለ። ለጥብየተኛ አስበው፣ ምንም ያላሰበ ዝም ብሎ አንድ ሰው ፈጣሪ ይልክልሃል። አንተ ግን አውጥተህ አውርደህ ስበህ አናትህ ይፈነዳል። ለዚህን ሁልጊዜ ጸሎት ስታደርግ በማ በኩል መልሱን እንደሚነግርህ አታውቅም። ብዙ ጊዜ ባልጠበቅከው ሰው ወይንም ኢቭን በምትጠላው ሰው በረከትህ እዛ ውስጥ አለ ያልኩ። ከሰው ለመቀበል ሁሌ ዝቅ በል፣ ጆሮ ስጠው፣ አትኮፈስ። ስንት ሰዓት ነው ጠዋት የምትነሳው? ጠዋት ኦልሞስት ከዘገየው 11 ሰዓት። what do you mean 11 ሰዓት ለሰላት ትነሳላ? ከዘገየው 11 ሰዓት ነው የምትነሳው እኮ። ከዘገየ 11 ሰዓት ካልዘገየው ኦልሞስት አንዳንዴ ከ8ም ከ9ም ጀምሮ አንዳንድ ጊዜ በጣም ማይንድ ፕሮሰስ ቢዚ ሲሆን ከራስ ጋር ታወራለህ። በቀን ስንት ሰዓት ተኛለህ? እኔ በሱ ነገር አላምንበትም። በጣም በምድር ላይ ከሚያስደስተኝ ነገር አንዱ እንቅልፍ ነው። ሐሙስ ተኝቼ ሰኞ ልነሳ ይችላል። ኖ ዌይ። ሳላገባ በፊት ነው ነገር ሳላገባ በፊት ቤቴ ላይ ማለት ምግብ ፍለጋ ምናምን አልወጣም። ሰግጄ ተነስቼ እዛው በጣም 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 እንቅልፍና ጨዋታ ከሚወዱ ሰዎች አንዱ ነኝ። እሺ ስልሽ ሐሙስ ተኝቼ እንግዲህ ሰኞ ሐሙስ ፀሐይ ሳይነካኝ አልጋ ላይ ሰግዳለሁ። እዛው ቆሎ ምናምን በላለሁ፣ እዛው መለሳለሁ። እና ሰውነት ትክክል ኦፕሬት ያደርጋል። ይኸው እንሞክር። ይኸውልህ ኧረ ወጣቶች እንዳትሰሙ ሳይሆን ሁሉም የራሱ አለው። በጣም ደስ ከሚሉኝ ነገር መተኛት ነው። በጣም በቃ ምናልባት አሁን ላይቭ ሆነ እንጂ ፖድካስት ሆነ እንጂ እዚህ ጋር ብተኛውን ማንኮራፋት ይችላል። የእንቅልፍ እጦት የለብኝም። በጣም የሚያስደስተኝ ነገር እንቅልፍ ነው። ረጅሙን ሰዓት ማሰቢያይም እንቅልፍ ስለሆነ ግን በዛ ብዬ ተጋነነ። አሁን ለሚያይ ሰው ተጋነነ። ግን ስታገባ ግን ምን ተቀየረ? አይ ትዳር መቼስ ግን ኖ እንደ ትዳር ጥሩ ነገር የለም። አግባ። ሙሉ አይደለህ። ሙሉ መሆን ከፈለክ አግባ። አም ሲሪየስ። አግባ። ላይፍን ኢንጆይ አርግ። ችግርን ኢንጆይ አግቢ ይልሻል። አግብተሽ ስትቃጠይ ዞሮ ያሙሻል ይላል የሆነ ቪዲዮ። ችግር የለውም። ትዳር ደሴት ነው። ሁሉ ሰው የራሱን ደሴት ነው የሚኖረው። አሁን አንተ ማታገባው ወይ ምርጫ በዝቶብህ ወይ ደግሞ ሰዎች ላይ የምታየው ነገር ወደ እኔ እንዳይመጣ። ትዳር ፍልስፍና አይፈልግ። ምን ይፈልግ? ማመን። ትዳር በረከት ነው። ትዳር የሚሰጠው ፈጣሪ ነው። ትዳር እኮ የሰው አይደለም። እኛ ሰውኛ አርገን ለምን እንጣላለን፣ ለምን እንዲህ አለችኝ ምናምን እንላለን እንጂ ትዳር በረከት ነው። ታዲያ ትዳር የፈጣሪ ካልሆነ ለምን አግባ ትለኛለህ? ሰበቡን አድርስ ነው። ያላገባ ወንድም እንዲያገባ አድርስ ነው እኮ ሰበቡን። ኧረ አይ በቃ ችግር የለውም እስቲ ይሄን ውሃ ሳጠጣ ተቀመጥ ጠምቶ፣ ፈጣሪ መጥቶ አያጠጣህ። ሰበቡን ታደርሳል። ምርጫ አታብዛ ወንድሜ። ሉክ ሪሌሽንሺፕ ላይ ኤክስፐርት ነኝ። አንድ እውነት ልንገራችሁ፣ ምርጫ ስታበዛ የመጀመሪያ ችግር እዛ ጋር ነው። እኔ ምርጫ በዝቶብኝ አይደለም ውሃ እየጠጣ። ሁለተኛ ደግሞ ትዳር ምሪት ነው። ፈጣሪ ነው የሚመራ። ምራኝ በለዋ። በቃ ጌታዬ በቃ ለእኔ የምትሆን አጋር ስጠኝ። በቃ ከዛ በኋላ ምንም ምትወዳትን ሴት ብዙ ጊዜ አብረህ አታሳልፍ። ጥናት ቢልህ 6 ዓመት 7 ዓመት አብረህ ኖረ ተዋውቀ ነው። ትዳር ራሱ ጥናት ነው። ኦርጋናይዜሽን ራስህን አትጨርስም እንኳን ሶስተኛ ወገን ማምጣት። ስለዚህ በቃ በዛ ከተስማማ መቼ ነው ሽምግልና ምትልከኝ? አንድ ሽማግሌ ተገኝቷል። አንድ ደግሞ ጨምርና እንደዛ ነው። አውራ አንተ ስለ ትዳር ቅድም ቆንጆ ነገር እያወራ ነበር። ብዙ ዓመት በትዳር ቆይታል። ስንት ልጆች ወለድክ? 3 ሴቶች ናቸው ወንዶች? ሴቶች ናቸው። 3 ዋው። ሉክ አንድ አባባል አለ እኮ ምን ወለደ ሴት ወንድ፣ ምርጫው ያንተ አይደለም፣ የፈጣሪ ነው። አለቅ። በተሰጠህ ነገር ደስ ብሎ ማታመሰግን ከሆነ በቃ ሌላ ችግር ውስጥ ነው የምትኖረው። በትዳር ግን ደስተኛ ነህ አንተ? እጅግ በጣም የእውነት ጎረቤቶችን ሰብስቤ ምናምን ከካሜራ ውጪ የእውነት ስትል ፊታቸውን ባይ በጣም ደስ ይለኛል። በነገራችን ላይ ይኸውልህ ጎረቤት የማንንም ትዳር አያውቅም። በቃ እንዲህ የመረረ እውነት ይሄ ለካሜራ ተሰብስበው እነንትና ሲጣሉ አላየናቸውም።
ሲተኙ ሳይተዋል እንዴ? ስለዚህ እውነት ለዚህ እኮ ነው ትዳር ደሴት ነው። ያን ነገር ተናገር እስቲ። አባትህ በጣም በጠርሙስ የሳተ ጊዜ ቤተ ዘመድ ነው። ባባ ነፍሱን ይማረው። ተጣሉ። ዘመድ ነን። በቃ አስቸገራት። ከሰውየው ጋር አልተስማማችም። ይበድላታል። እኛ ደግሞ ስላልገባን የእሷ ወንድምና እኔ ሄደን ደበደብን አማቻችንን። ማለት የዘመዳች ስንደበድብ ግን ይሄ ደበደብን ስልህ በቃ ራሳችንን መቆጣጠር አቅቶን በቃ እየተደረገ በጣም አሳዝናናለች፣ በድሏታል ብለን ማለት ነው። ከዛ በኋላ እኛ በእኛ ቤት እኮ በቃ እሷን አንስተን ቤት ወስደን ተጣልተን የገባን መስሎ ኤቭሪቲንግ ምግቡ ኤቭሪቲንግ አድርገን ቤት አስገባናት። ከዛ ሀረር ነበር ድሬዳዋ መጣን ፋዘር ጋር። ከዛ እንዲህ ያደረገን ሲባል አጠገቡ ያለውን ነገር ደንግጠን ሁላችንም ባለው ነገር በጣም ተናደደ። ዛሬ ገና አዋረዳችሁኛል። የትዳር ትርጉም አልገባንም። እንዴት አንተ አጎት አይደለም እንዴ የምትሆናት? እንዴት እንደዚህ ትሆናለች? በድሏታል ምናምን ሲባል አለማወቅና ልጅነት አለ። ለምን ሲባል ነገ ትመለሳለች። ነገ ስትመለስ በምን አይናችሁ ነው የምታዩት አማቻችሁ? የፈራ ነው አልቀረ። 1 ወር በኋላ ለእኛም አልተነገረም፣ ጠቅልላ ሄደች። በህይወቴ የእውነት ነው የምናገረው፣ እንደዛ ቀን ደንግጬ አላቅም። ምክንያቱም ይኸውልህ እንደውም በዚሁ ካነሳ አይቀር ስቶሪው ይሄ ይሁንና ፕሌስ ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል። ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ፣ ለእናትህ ግን ጠላት ናት። ጠላት አረካት። የሚስት ገመና በቃዛው ቤት በምንም ተአምር የባልም ይሁን የሚስት ገመና ለወዳጅም ለጓደኛም አይነገርም። ምክንያቱም